አስባችሁታል? ያን አሁን ጀለስ ተስፋ ቆርጦ ምናምን ቢተው ኑሮ ዛሬ በዓለማችን ካሉ ላይ ቅንጡ መኪኖች ውስጥ አንዱ የሆነው መርሴዲስ ቤንዝ የትም ይቀር ነበር ማለት ነው። የሞደርን ትራንስፖርቴሽን አባት የሚባለው ካርል ቤንዝ መኪናውን መርሴዲስን ወዲያውኑ እንዳመረተ ወር ደግሞ ኢንቨንት እንዳደረገ ካደረገ በኋላም ሰዎቹ ላይ ተቀባይነት አላገኘው ነበርና ጀለስ በቃ ፈርቶ ነበር ማለት ነው። ለመጀመሪያ በታሪክም የጋዝ ኦይሊን ወር ደግሞ በጋዝ ኦይሊን የሚሰራ መኪና የሰራው እሱ ነበር መርሴዲስን ማለት ነው። ከዛ እሱን ላይክ ሰዎቹ አላመኑትም ነበረ። ያለ ሆርስ ወር ደግሞ ይሄ በራሱ የሚሽከረከር መኪና በሰዓቱ ላይክ የማይታመንበት ሐሳብ ነበረ። አሚን ይሄ እንደ ጋሪ አይነት ነገር ነበረ። በመጀመሪያ ላይ 1880ዎቹ ቤት ምናምን አካባቢ ነበር ጀለስ እንደዛ የሞከረው ማለት ነውና ሰዎቹ አላምን አሉት ማለት ነው። ከዛ አለ ሚስቱ እሱም ፕሩፍ ለማድረግ ብላ ከማንም ሳያቅ ላይክ 120 ምናምን ኪሎ ሜትር ኦልሞስት አካባቢ ነድታ ሂዳ ማለት ነው። ላይክ በካርል ቤንዝ በጣም ታምንበት ስለነበር ለሰዎቹም ፕሩፍ ማድረግ ስለፈለገችና እሱም ላይክ በደንብ ላይክ ለሱም ኢንካሬጅ ያደርጋል ብላ ስላሰበች ማለት ነው 120 ኪሎ ሜትር በራሷ ላይክ አሽከርክራ ምናምን ነርታ አሳየቻቸው ማለት ነው ለሰዎቹና ከዛ በኋላ ሰዎቹ ላይክ እውነት እንደሆነ ማመን ጀመሩና ላይክ በጋዝ ኦይሊን የሚሰራ መኪና ይቻላል እና ለመጀመሪያም ጊዜ ሲሰሩት በሶስት ጎማ ወር ደግሞ 3 ዊል ብቻ ያለው መኪና ነበር የሰሩትና ከዛ በኋላ ነው እንግዲህ መኪናውም ላይክ ፌመስም የሆነው። ከዛ በኋላ ካምፓኒዎቹም እድል ኦፈር አደረጉለትና ከዛ በኋላ ገብቶ ነው እንግዲህ መርሴዲስ ቤንዝን ፎርም ያደረጉት ማለት ነው።